ሰላም እንደምን አላችሁ ውድ ሀገሬ ልጆች። እኔ ወልደ ጊዮርጊስ ይልቃል ቢተው ነኝ። አንድ ግልጽ ያልሆነልኝ ነገር አለና ማለት ዝም ብሎ ግራ የሚያጋባኝ ማለት እኔ ለራሴ እረዳዋለሁ ግን ለብዙዎቹ ግልጽ ይሆንላቸው የማይመስለኝ ወይም ከሆነ እንዴት ነው በጣም ትልቅ ነገር ከምትጠብቁት ሰው ትንሽ ነገር ምላሽ ያጋጥማቸዋል። በጣም ትንሽ ነገር ከምትጠብቁት ወይም ለትንሽ ነገር ወይም ያነሰ ግምት ካላችሁ ሰው ትልቅ ነገር ይዞ ወይም ትልቅ ነገር ባለቤት ሆኖ ታገኙታላችሁና ይሄ መማርና እንዴት ነው መማር ምንድነው አለመማር ምንድነው? ይሄ በትክክል ወይስ ይሄ መማር ማለት የሆነ በመስፈርት ለምሳሌ ሃይ ስኩል ጨርሶ አልፎ ሃይ ስኩል ማለፊያ ውጤት አልፎ ከዛ ደግሞ የዩኒቨርሲቲ ኤግዚት ኤግዛም ወስዶ አልፎ ከዛ ደግሞ በሆነ ነገር ኤክሰለንሲ ማለትም ስፔሻላይዝ አድርጎ ምናምን ባለው ሰርቲፊኬት ልክ ነው የሚለካው ወይስ ሌላ መለኪያ ያለው? ግራ ያጋባኛል። ማለት አቶል መጨረሻ ላይ ውጤት ከሁሉም የሚጠበቅ ውጤት አለና በጣም ተማሩ ከሚባሉ ሰዎች እያገኘን ያለው ውጤትና ደግሞ ምንም አልተማሩም ከሚባሉ አካላት ደግሞ የሚገኙ አንዳንድ የሚገርሙ ለውጦችና ውጤቶች አሉና አንዳንዴ አልጣጣም ይላልና ለዛ ነው ይሄን የጠየኳችሁ። ይሄን ልላችሁ የፈለኩበት ምክንያት አንዳንዴ በፌስቡክ ገጼ ላይ እንትን አደርጋለሁ፣ ሀሳቦችን አጋራለሁ። የሆነ ነገር ሳይ የሆነ ነገር አጋጣሚ ይጠቀምና ያንን የኔን ምልከታ ለማስረዳት ያው የፌስቡክ ገጼንም ሰዎች እይታ እንዲኖረው ፎሎ እንዲያደርጉት የኔ ሀሳብ ከዛ ጉዳይ ጋር ምንድነው የኔ አመለካከት የሚለው ለማስረዳት ፖስት አደርጋለሁ ብዙ ጊዜና ያው በዚሁ አጋጣሚ እኔ አሁንና ከዚህ በኋላ የምጠቀመው ትክክለኛ ኦፊሻሊ እኔ የፌስቡክ አካውንት አንድ ብቻ ነው። በእንግሊዘኛው ወልደ ጊዮርጊስ ይልቃል ቢተው የሚል የሜታ ቬሪፊኬሽን ወይም ብሉቲክ ሰማያዊ ራይት ምልክት ያለው ብቻ ነው። ሌላው አሁን አዲሱ ድርጅታችን 888 ማርኬት ገና ፎሎ አልተደረገም ብዙም፣ ግን ያው የሱም የሰማያዊ ማረጋገጫ ወይም ብሉቲክ የሜታ ቬሪፊኬሽን ማረጋገጫ ብሉቲክ ያለው ነው። በሁለቱ ብቻ ነው እኔ ፖስት ማድረገው። እኔ እንደ ግለሰብ የግል አስተያየቶቼና አንዳንድ ነገሮችን ፖስት ማድረገው በዚህ የፌስቡክ አካውንት ማለትም የሰማያዊ ቲክ ባለው ነውና እዚህ ፔጅ ላይ አንድ ሀሳብ በማህበራዊ ሚዲያ ሲመላለስ የነበረ ነገርና የኔን ትዝብት እና ከኔ ስራ ጋርም የተወሰነ ነገር ተያያዥ ስላለው ሀሳብ ሰጥቼ ነበርና እዛ ላይ አንድ ወዳጄ የሰጠውትን ሀሳብ ተንተርሶ ጌታው ነው ወዳጄ ብሎ ነው እንደውም በስላቅ አንተ እኮ አልተማርክም እና እንዴት ታውቃለህ ይሄንን አንተ አልተማርክ እንዴት ታውቃለህ የሚል ኮሜንት አነበብሁና ድርጅታችን 888 ማርኬት ሶፍትዌር ሲስተም በቅርቡ ሰርቶ ያበለጸገው ፕሮግራም ወደ ተግባር እንዳይገባ እየታገሉ ያሉ ያው በራሳቸው በኔ ምክንያት እንኳን ሳይሆን በኔ እውቅና አልተሰጣቸውም ማለት ጠላት ብዬ ያልፈረጅኳቸው ግን እነሱ የግዴታ ጠላት ለመሆን እየታገሉ ያሉ አካላት አሉና እነሱ ደግሞ እኔ ያመጣሁት እንዳይተገበር ሳይሆን እኔ ያመጣሁትን ሲስተም እነሱ ሰርተው ማምጣት የነበረባቸው አካላት ናቸው። እና ደግሞ አንዳንዴ ያለ መረዳት ያለ ይመስለኛል ማለት በደንብ እኔን አላወቁኝም ይመስለኛል። በሄዱበት መንገድ ማስቆም አይችሉም። ምናልባት ማስቆም የሚችሉት ይሄንን ፕሮጀክት እኔ እንዳላደርገው ወይም እኔ እንዳልሰራው ሊያደርጉ ይችላል እንጂ ኦሬዲ ፕሮጀክቱ ተሰርቶ ያለቀ ስለሆነ ሐሳቡን ይፋ ማድረጋችን ስለማይቀር ሐሳቡን የሰማው አካል ደግሞ የሚጠቅመው በመጀመሪያ ደረጃ ራሱን ስለሆነ ያ አካል ያንን ሲስተም በሌላ መንገድ ወይም በራሱ የሶፍትዌር ካምፓኒ ወይም በራሱ የኢንተለጀንስ ተቋም ማሰራቱና መተግበሩ አይቀርም። ስለዚህ
የሚሻለው ይህንን ሲስተም እንዳይተገበር ችግር ከመፍጠር ወይም ችግር ከመሆን የዚህ ሲስተም መተግበር አካል ሆኖ ያ ሲስተሙ በመተግበሩ ይደርስብኛል ብሎ ያሰበውን ክፍተት የሲስተሙ አካል ሆኖ መሙላት ይሻላል ብዬ አምናለሁና ይሄኛውን አልተማርክም ያለኝን ኮሜንት ሐሳብ ልሰጥበት ቀጣይ በሌላ ቪዲዮ በደንብ አብራራላችኋለሁ። ይሄ አልተማርክም ያለኝ ልጅ አይደለም ዋና ፖይንቴና በጣም ትልቅ የተማረ የሚባል አካል በጣም ብዙ የሚጠበቅበት አካል በጣም ብዙ እምነትና ተስፋ የተጣለበት የተሾመም አካል የሐሰት የፌስቡክ አካውንት እና በፊት የቲክቶክ በመጠቀምበት ጊዜ የቲክቶክ አካውንት ተከፍቶ በጣም ብዙ ብር ወጥቶ ለስድብ ማለት ነው እኔን ስላለ እንደማልችል እንደማይሳካ በተለያየ አጀንዳ እየፈጠሩ እና የተለያየ የስድብ እንትኖችን ፍልስፍናዎችን በመፈላሰፍ የፌስቡክ እና የቲክቶክ የውሸት አካውንት ከፍቶ እየተከታተለ ስድቦችን ሲመራ ስፖንሰር ሲያደርግ ሲያመቻች የነበረ አካል አለና ለሱ ማለት አውቄሃለሁ ለማለት ወይም አውቄብሃለሁ ለማለት ስላልፈለኩኝ ነው። ምክንያቱም ቀጣይ እኔ በባህሬ ጠላት እንዲኖረኝ አልፈልግም። ጠላት ለኔ 9 ዓመት ሁሉ ነገር ያለው አባት እያለኝ ከአባቴ ለይቶ 9 ዓመት ጎዳና ላይ ያኖረኝ ድህነት ማለት ዛሬ ማሳካት የምፈልገው ህልም ዛሬ ያሳካሁት ማሳካት እፈልገው የነበረ ህልም ነውና ጠላትነቴ ዛሬ ያሳካሁትን አይነት ደግሞ ነገ ሌላ ከዚህ የተሻለ ማሳካት የምፈልገው ነገር እንዳልሄድ የሚገዳደረኝ ቻሌንጅ ላይ ጋር ብቻ ነው እኔ ጠላት እንዲኖረኝ የምፈልገው ማለት ያው ቻሌንጅ ላረገው የምፈልገው ለነገ የተሻለ ነገዬን ነው ለተሻለ ነገዬ ላይ መሃል ላይ ያለውን ዛሬ ነው መታገል የምፈልገው። ከዛ ውጪ ማንንም ጋር ይሄ ማንንም መጉዳት አልፈልግም። ሶሉሽን ነው ችግር ፈቺ ነው መሆን የምፈልገው። ከዛ ውጪ ችግር ፈጣሪ መሆን አልፈልግም ማንም ላይ አንድም ግለሰብ ላይ ያው ችግር ፈጣሪ መሆንን አላማው አድርጎ የተነሳ ሰው ካለ ያው ከሱ ጋር እንግዲህ ልንስማማ አንችልም። ይሄንን ደግሞ ልንስማማ አንችለው እኔ ችግር ፈቺ ለመሆን ወይም ለችግሮች መፍትሄ ለመፍጠር አላማ ያርጌ ይሄ የማልደራደርበት ርዕዮት ስለሆነ ችግር ፈቺነትን ቻሌንጅ የሚያደርግ ወይም በተቃራኒው ችግር ፈጣሪ ሆኖ መቀጠልና መቆየት የሚፈልግ ሰው ብቻ ነው ከኔ ጋር ጠላት ሊሆን የሚችለው። ያው ያ ሐሳቡ እንጂ ሰውየው ሊሆን አይችልም። ኢቭን ኢፍ ምን ድረስ መስራት እንደምፈልግ ለማስረዳት ያ ሰው ችግር ፈጣሪ መሆንን አማራጭ አድርጎ እየተከተለ ያለበትን መፍታት ላይ ነው የኔ ኮንሰርን የሚሆነው እንጂ ያንን ሰው ማጥቃት አይደለምና ይሄንን ሲስተም ሰርተን ለሚመለከተው አካል ለማድረስ ስንሞክር ይሄ ችግር አለው ለኔ ብላችሁ ገንዘባችሁን አውጥታችሁ የሚጠበቅባችሁን ኃላፊነት ወደ ጎን ትታችሁ ይሄንን ነገር ለማስቀረት ወይም ለማጥፋት እየሞከራችሁ ያላችሁት ስተት ነውና ፕሮጀክቱ መሆኑ ስለማይቀር ምክንያቱም ያው ትግል ስለሆነ እናንተ ላለማስፈጸም ወይም ለሚመለከተው አካል እንዳይደርስ እኔ ደግሞ እንዲደርስ ስለሆነ መሀል ላይ አሸናፊና ተሸናፊነት እንዳይፈጠር መስማማት የምንችልበትን ምክንያቱም ያንን ችግር መፍታት የምንችልበትን ምክንያቱም በሰው ልጆች ምክንያት በስተትም ሊሆን ይችላል ሆም ብሎም ሊሆን ይችላል የተፈጠሩ ስተቶች መፍትሄ ያላቸው ምክንያቱም ዘመኑ የአርቲፊሻል ኢንተለጀንስ ኤአይ ዘመን ነውና ኢቭን በሰው አቅም መፍታት የማንችላቸውን በኤአይ መፍታት ስለምንችል ኤቭሪ ፕሮብለም ደግሞ ማንኛውም ችግር በ888 ማርኬት ሶፍትዌር ሲስተም ሶሉሽን ስላለው በአጭር ጊዜ ውስጥ በቀላሉ በኤአይ መፈታት ስለሚችል ከችግር ፈጣሪነት ራሳችንን ወደ
ችግር ፈችነት ሽፍት እንድናደርግ ነው። ቀጣይ ስለመማርና ስላለመማር እስኪ የተወሰነ ቪዲዮ ይዤላችሁ እመጣለሁ። አመሰግናለሁ። መልካም ቆይታ